አንድ ቀን ከእንቅልፍህ ትነቃና ማንም ሊደርስልህ እንደማይመጣ ትረዳለህ። ምን ያህል እንደደከመህ የሚጨነቅ የለም። ምን ያህል መስዋዕትነት እንደከፈልክ የሚገነዘብ የለም። የራስህን ዓለም በጀርባህ መሸከም ምን ያህል እንደሚከብድ የሚረዳ ማንም የለም። ስልክህ ዝም እንዳለ ነው። የፈለገህ የለም። በመስኮትህ ውጭ ያለው ዓለም እንቅስቃሴው ቀጥሏል። መኪኖች ያልፋሉ። ሰዎች ወደ ስራቸው ይሮጣሉ። ቤተሰቦች በቁርስ ጠረጴዛ ዙሪያ ይስቃሉ። ያንተ ዝምታና ያንተ ትግል ግን ልክ እንደ ባዶ ቤት ያስተጋባብሃል። ያ ቅጽበት እንደ ሞት ይሰማል። ጸጥ ያለ የማይታይ ሞት፣ ማንም ልብ የማይለው፣ ማንም የማያለቅስለት ሞት። እናም ለአንድ ወንድ ይህ እውነታ በሕይወቱ ከሚገጥሙት እጅግ ከሚያሳምሙ የመነቃቃት ቅጽበቶች አንዱ ነው። ሚስጥሩ እዚህ ጋር ነው። ያ የሚሰብርህ ቅጽበት እንደገና የሚወልድህም ቅጽበት ነው። ምክንያቱም ይህንን ስትረዳ ዓለም ስላንተ ትጨነቃለች እያልክ ለራስህ መዋሸትህን ስታቆም ብዙ ወንዶች ወደሚያገኙት የነጻነት ሕይወት ትሸጋገራለህ። እውነቱ መራራ ቢሆንም ነፃ ያወጣል። ሰዎች በራሳቸው ሕልውና ተውጠዋል። በራሳቸው ፍራቻ፣ በራሳቸው ጥርጣሬና በራሳቸው ቁስል ስር ተቀብረዋል። ያንተን ችግር ደግሞ ለመሸከም አቅም የላቸውም። ስለዚህ ማንም ላይመጣ ሰው ትጠብቃለህ። ለውጡ የሚመጣው ያኔ ነው። መጠበቅህን ስታቆም፣ ራስህን መሸከም ስትጀምር። የአንድን ግዛት ክብደት የተሸከመው ማርከስ ኦሬሊየስ ለራሱ እንዲህ ሲል አስታውሶ ነበር። ጥሩ ሰው ምን መምሰል እንዳለበት በመከራከር አንድም ጊዜህን አታባክን። ብቻ ጥሩ ሰው ሁን። ያልተናገረውን ልብ በል። ሰዎች ጥሩ ሰው መሆንህን እስኪያውቁልህ ድረስ ጠብቅ አላለም። ለጥረቶችህ ሰው እንዲያጨበጭቡልህ ተስፋ አድርግ አላለም። ዕውቅና ርካሽ ስለሆነ ዝም ብለህ ጥሩ ሰው ሁን ነው ያለው። ጭብጨባ ይጠፋል። ሰዎች ቃላትህን፣ ጽሑፎችህንና መሥዋዕትነትህን ይረሱታል። ነገር ግን ሊረሱትና ሊሰርዙት የማይችሉት ነገር ቢኖር በራሱ የተሟላ የሆነውን ወንድ ክብደት ነው። ስለዚህ ማንም እንደማይጨነቅልህ መረዳት ውድቀትህ አይደለም፣ ይህ ነጻነትህ ነው። ማንም የማይጨነቅልህ ከሆነ የማንም ሰው ፍርድ ሊያሽመደምድህ አይችልም። ማንም የማይጨነቅልህ ከሆነ የእነሱን ተቀባይነት ለማግኘት ብለህ ወገብህን ማጎንበስ አይጠበቅብህም። ማንም የማይጨነቅ ከሆነ ለሰዎች እይታ ሳይሆን ለራስህ ነፍስ በመኖር በንጹሕ ዓላማ መንቀሳቀስ ትችላለህ። መለስ ብለህ አስብ። በሆነው ነገር ምክንያት ሳይሆን ሰዎች በሰጡት ወይም በነፈጉት ምላሽ ምክንያት ስንት ጊዜ ተሰቃይተሃል። እሷ ዘወር ብላ እንኳን ሳታይህ ትታህ በመሄዷ የከበደህ የመለያየት ሕመም፣ ማንም ስላላጨበጨበልህ በባዶ ስሜት የተሰማ ስኬት፣ ማንም ልብ ስላላለህ ይበልጥ ያቃጠለህ ትግል። ነገር ግን ይህንን በሌላ መንገድ ማየት ብትችልስ? ዝምታው እምቢታ ወይም ሪጀክሽን ሳይሆን ልምምድ ቢሆንስ? እግዚአብሔር በዝምታው ውስጥ ሆኖ እየቀረጸህ፣ የፈላጊነት ስሜትህን እየቆረጠ፣ ጥገኝነትህን እያቃጠለ፣ በራስ የመመራት ጡንቻዎችህ እንዲጠነክሩ እያደረገ ቢሆንስ? ሴኔካ በደብዳቤዎቹ ላይ እንዲህ ሲል ጽፏል። አንድ ሰው ደስተኛ የማይሆነው ደስተኛ እንዳልሆነ ለራሱ ስላሳመነ ብቻ ነው። ይታይሃል? ደስተኛ እንዳትሆን የሚያደርግህ ዓለም አይደለም። ስለ ዓለም ለራስህ የምትነግረው ትረካ ነው። ዝምታን እንደ መተው፣ እንደ መረሳት ስትተረጉመው ትወድቃለህ። ነገር ግን ዝምታን እንደ ዝግጅት ስትተረጉመው ትነሳለህ። ዓለም እንድትጨነቅለት መጠበቁን ያቆመ ሰው የማይደፈር ይሆናል። መጠበቁን ስላቆመ ብቻ በሚገርም ሁኔታ አደገኛ ይሆናል። መለመኑን ያቆማል። መተወኑን ያቆማል። እርምጃ የሚወስደው በተፈጥሮ ስለሆነ ብቻ ይንቀሳቀሳል። ራሱን የሚገዛው፣ ራሱን መቆጣጠር በተፈጥሮ ስለሆነ ነው። አካሉን፣ ሙያውንና ቅርሱን፣ ሌጋሲውን የሚገነባው ለጭብጨባ ሳይሆን ማንነቱ ስለሆነ ነው። ግንደ ወይራነቱ እዚህ ጋር ነው። ሰዎች ልብ ማለት የሚጀምሩት ያኔ ነው። ክብር የሚመጣው ያኔ ነው። የሰዎች ማረጋገጫ ወይም ቫሊዴሽን ሳያስፈልግ ሲቀር መግነጢሳዊ የሆነ ነገር ታንጸባርቃለህ። ሳትጠይቅ
የሰዎችን ትኩረት የሚስብ እርጋታና ራስን የመቻል ብቃት ይኖርሃል። ነገር ግን ይህንን ከመራርነት ጋር እንዳታምታታው። ስቶይኪዝም ስሜት አልባ ወይም ቀዝቃዛ መሆን፣ ፍቅርን መግፋት ወይም ከዓለም ራስን ማግለል አይደለም። ይህ ስለ ሙላት ወይም ኮምፕሌት የመሆን ጉዳይ ነው። ፍቅር በማይኖርበት ጊዜ እንኳን የማይፈርስ ወንድ ሆኖ ስለመቆም ነው። ስትወድ፣ ግንኙነት ስትፈጥርና ስትሰጥ ከችግር ሳይሆን ከጥንካሬ እንድታደርገው ራስን የማብቃት ጉዳይ ነው። ኤፒክቲተስ ተማሪዎቹን በፍጹም ግልጽነት አሰልጥኗል። እንዲህም አላቸው፣ መሻሻል ከፈለጋችሁ እንደ ሞኝና አላዋቂ ለመቆጠር ፈቃደኛ ሁኑ። ለምን? ምክንያቱም የዓለም አስተያየቶች የተረጋጉ አይደሉም። ዛሬ ያጨበጭቡልሃል፣ ነገ ይስቁብሃል። ዋጋህ በእነሱ ጩኸት ላይ የተመሰረተ ከሆነ አንተ ባሪያቸው ነህ። ነገር ግን ዝምታቸውን፣ አለመግባባታቸውን፣ አልፎም ተርፎ ንቀታቸውን መቻል ከቻልክ አንተ ነፃ ነህ። ዘመናዊው ሳይኮሎጂም ስቶይኮች ቀድሞ የሚያውቁትን ነገር ያረጋግጣል። ከውጫዊ ማረጋገጫ ራሳቸውን የሚያላቅቁ ወንዶች የመቋቋም አቅማቸው ይዳብራል። ከመገፋት ስሜት ቶሎ ያገግማሉ። የጭንቀት መጠናቸው ዝቅተኛ ነው። በሚለዋወጠው የሰዎች አስተያየት ስለማይታጠፉ ቀጥ ብለው ይቆማሉ። ስለዚህ በግልጽ ልንገርህ፣ ማንም እንደማይጨነቅ ስትረዳ መርገምህን አቁም። እንዲጨነቁልህ መለመንህን አቁም። ተቀበለው። ጠንካራ ያድርግህ እንጂ መራራ አያድርግህ። ይሳልህ እንጂ ጨካኝ አያድርግህ። በግልጽ የሚያይና ምንም ቢፈጠር ወደፊት የሚራመድ ሰው አድርጎ ይቅረጽህ። ምክንያቱም የማይነገረው የሕይወት እውነት ይሄ ነውና፣ ሰዎች ግድ የሚላቸው የማይካድ ነገር ስታሳያቸው ብቻ ነው። ማንም ስለ እምቅ አቅምህ አይጨነቅም፣ ነገር ግን ስለ ውጤትህ ይጨነቃሉ። ማንም ስለ መከራህ አይጨነቅም፣ ነገር ግን ሕመምን ወደ ስነ ስርዓት ወይም ዲሲፕሊን የቀየረ ሰው ክብር ይሰጣሉ። ማንም ስለ ዝምታህ አይጨነቅም፣ ነገር ግን ድርጊትህ በዓለም ላይ ስለሚኖረው ህልውና ይጨነቃሉ። ለውጡ ይሄ ነው። ከሞት በኋላ የሚመጣው ልደት ይሄ ነው። ሰዎች እንዲንከባከቡህ መጠበቅህን ያቆምክበት ቅጽበት እንደማያስፈልግህ የምትረዳበት ቅጽበት ነው። ዓለም እንዲያይህ አያስፈልግም። ራስህን ማየት ነው የሚያስፈልግህ። እነሱ እንዲያድኑህ አያስፈልግም። ራስህን ማዳን ነው የሚያስፈልግህ። እናም ከዛ ቀን ጀምሮ የምትራመደው እያንዳንዱ እርምጃ ክብደት፣ ጥንካሬና ዓላማ ይኖረዋል። አካሄድህ ይለወጣል። አነጋገርህ ይለወጣል። ምክንያቱም ዓለም እንዲጨነቅልህ መለመን አቁመሃል። ራስህን ተሸክመሃልና። ስለዚህ ዝም ይበሉ፣ ችላ ይበሉህ፣ ስምህን ይርሱት። ለለቅሶህ እንዲያስታውሱህ እዚህ አልመጣህምና ያ ምንም አይደለም። እዚህ ያለኸው በጥንካሬህ እንዲያስታውሱህ ነው። ማንም እንደማይጨነቅ ስትረዳ የማይደፈር ሰው ትሆናለህ። ቀዝቃዛ ስለሆንክ ሳይሆን ሙሉ ስለሆንክ ነው። እናም ያ ሙሉነት፣ ያ የውስጥ ምሽግ የእውነተኛ ወንድነት፣ ራስን የመግዛት ሰልፍ ዲሲፕሊን መጀመሪያ ነው። እነዚህ ቃላት በውስጣችሁ ስሜት ፈጥረው ከሆነ ዝም ብላችሁ አትለፉት። ቆም ብላችሁ አስቡበት። በሕይወታችሁ ውስጥ አንድ ሰው እንዲጨነቅላችሁ የጠበቃችሁበትንና መጠበቁን ብታቆሙ ኑሮ ምን ያህል ጠንካራ ልትሆኑ እንደምትችሉ ራሳችሁን ጠይቁ። ይህን እውነታ የተረዳችሁበትን ቅጽበት መስማት እፈልጋለሁና ሐሳባችሁን በኮሜንት አስቀምጡልኝ። እናም ለተጨማሪ የመኖር ጥበብ ዝግጁ ከሆናችሁ ሰብስክራይብ አድርጉ። ምክንያቱም ይህ የማይናወጥ ማንነትን የመገንባት ጉዞ ገና መጀመሩ ነውና።